ሰላም እንደናችሁ እንደምናመሻችሁ አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው ሰሞኑን መንግስት እና የጠላት በጣም ከፍተኛ የሆነ ድንጋጤ ውስጥ ናቸው። እንግዲህ የአማራ ፋኖ ብሔራዊ ኃይል መመስረቱን ወደ አንድ መምጣቱን ተከትሎ እንግዲህ በጣም ድንጋጤ ውስጥ ናቸው። ስለዚህ አሁን በወሰኑት መሰረት ስብሰባ ነው የሰነበቱት። በወሰኑት መሰረት እንግዲህ ወደ ተግባር ገብተዋል ማለት ነው። አሁን እስከዛሬ ካለው ካላደረስናቸው እንግዲህ ሆን ብሎ የሚማረክ እስከ መሳሪያው ከፋኖ ጋር ለመታገል መንግስት ሰልችቶኝ እንደዚህ አማሩኝ የፋኖ ትግል የጽድቅ ነው እንደዚህ ምናምን የሚል አነጋገር እንዲናገሩና አምነት እንዲያገኙ ተደርገው እንግዲህ ሰልጥነው የመጣሉ። ስለዚህ እነዚህ ላይ ትኩረት አድርጉ። ሌላው ምንድነው የነዚህ አረጋ ከበረ ባለፈው ወደ ሰቆጣ መሄዱ ይታወቃል። የአገው ሸንጎ አመራሮችን አግኝቷል። ጎንደር ላይም ባህር ዳር ላይ እንግዲህ የአገው ሸንጎን የቅማንትን የራያ ራዩማን አዲስ አበባ ላይ አግኝተው አናግረዋል። ስለዚህ አሁን ወደ ስራ ገብቷል። የነዚህ የሶስቱም ታጣቂዎች እንግዲህ የክልልነት ጥያቄ ይጠይቃሉ በቅርቡ። የነዚህ የሶስቱም ታጣቂዎች እንግዲህ በግፍ ወደ መከላከያ ገብተው እየሰለጠኑ ነው። ታጣቂው ያሉትም እንግዲህ በጣም ሎጂስቲክ እየቀረበላቸው ነው። ስለዚህ ከነዚህ ጋር የጥምረት ጦርነት የጥምረት ኦፕሬሽን እንግዲህ አቅዷል ጨርሰዋል። ስለዚህ ከነዚህ ሙስ ደግሞ እንግዲህ አፋዶችን ይተከማሉ። ጎንደር ላይ እነ ደረጀን ይተከማሉ። ሸዋ ላይ እነ መከታውን ይተከማሉ። ወሎ ላይ እነ ሙሐቤን ይተከማሉ። አሁን ወደ ጎጃም ነው ሊከብድ የሚችል። ጎጃም ላይ ደግሞ በጣም በብዛት ያገር ደህንነት አስገብቷል። ሆን ብሎ እንዲቀላቀሉ እየተደረገ ያለ በብዛት ወደ ጎጃም ነው። ስለዚህ እነዚህ ሰርገው በማስገባት የፋኖ ጋር ሆኜ መታገል ፈልጋለሁ አገሬን ነፃ ማውጣት ፈልጋለሁ የሚል አስተሳሰብ ይዘው ንግግር እያደረጉ እንዲመጡና በፋኖ እምነት እንዲያገኙ እየተደረገ ነው። በአብዛኛው ጎጃም ላይ ነው የሚደረገው። በአብዛኛው የሚደረግበት ደግሞ ምክንያት ጎጃም ላይ ምንም የአፋድ ሰራዊት ስለሌላቸው የሚያግዙት ኃይል ስለሌለ እንግዲህ ውስጥ ሆነው በተመሳሳይ ቀን በተመሳሳይ ሰዓት ይህንን ችግር ለመፍጠር ነው። በጣም ብዙ ድሮኖች ብዙ አንድ ጀቶች ገብተዋል ከቱርክ ከሳውዲ አረቢያ ከአዘርባይጃን የተገዙአሉ። ስለዚህ እነዚህን በተመሳሳይ ሙሉን በመጠቀም እንግዲህ አንድ አይነት ዘመቻ በተመሳሳይ በተለይ እነዚህ አመራሮች በሚገኙበት ደረጃ ቦታ ላይ ለማድረግ ወስኗል። ስለዚህ ከነ እስክንድር ጋር አሁን ሰሞኑን በንግግር እንታረቅ እንነጋገር የሚል ሐሳብ እንዲያመጡ ተነግሯቸዋል። እነ እስክንድር መግለጫውም እንዲያወጡ ተነግሯቸው በትዕዛዝ ነው ያወጡት እንጂ እነሱ ፈልገው አይደለም። ይህ መግለጫ እንግዲህ እንታረቅ እንነጋገር የትንነጋገር ወደሚለው ለመሄድ ነው። ገባችኋል? ስለዚህ በዚህ ደረጃ በዘራፊነት በህዝቡን በማስጨነቅ የአማራ ህዝብን እየበዘበዙ ነው እየሰረቁ ነው ብለው ስም ሲያጠለሹ ቆይተው እያጠለሹ ሳምንት ሳይሞላቸው እንታረቅ ወደ ማለት መጡ። ስለዚህ ከነሱ ትዕዛዝ የመጣ ነው። ከላይ ትዕዛዝ የመጣ ነው። ከፌደራል መንግስቱ ከመከላከያ ትዕዛዝ የመጣ ነው። ስለዚህ እነሱ የምትወያዩበትን ቦታ የምትነጋገሩበትን ቦታ ማን እንደሚመጡ ከተናገሩ በኋላ እዛ ቦታ ላይ ከበው በጀትም በድሮንም ተመሳሳይ ቦታ ላይ በጎንደርም በወሎም በሸዋም አድርገው ጎጃም አድርገው ተመሳሳይ ቦታ ላይ በዛ ያለ ድሮን ይሳተፍበታል ጀት ይሳተፍበታል። ይሄን አድርገው የአማራን ትግል ማጥፋት ነው የፈለጉት። ስለዚህ እዚህ ጋር በጣም ጥንቃቄ ይደረግ። ስለዚህ ለአሁኑ ለጊዜው በተለይ እስኪረጋጋ ድረስ አመራሮች ወደ ቦታቸው እስኪመለሱ ድረስ በራሳቸው የሪፎርም አድርገው እስኪያስተካክሉ ድረስ የሚቀላቀሏችሁን በደንብ ፈትሹ። ሌላው ደግሞ ከነ እስክንድር ጋር ከአፋር ጋር የሚደረግ ድርድር አቁሙ። ነገር ግን ወታደሮች አሉ ወታደሮችን እና አንዳንድ የፋኖ አመራር ሳያውቁ የገቡትን እንግዲህ እነሱን ማምጣት ግድ ነው። እነሱን አቅርቧቸው አናግሯቸው። ነገር ግን አመራር እስክንድር መከተው አቤጺሞ አዶናይ አበበ ጌታ አስራደ ደረጀ በላይ እነዚህን ግን እንዳቀርቧቸው እነዚህን እንዳታገኟቸው።